አለክ ሁሉ ሰላም ደህና ነኝ። ኧረ በስመ አብ ይሄ ደንዳናው ልቤ አሸነፈኝ። ግን ናፍቀኸኝ ነበር በጣም። ተሸንፌ ልቤን ሰጠሁክ አሳልፌ ለኔ ትርፌ ፍቅርሽ ብቻ ነው ለኔ ትርፌ ፍቅርሽ ብቻ ነው ለኔ ትርፌ። አይደለም ሰው አይደለም ሰይጣን ንፋስ ሊገባ አይገባም። ገባሽ? አዎ ያዘው መሸፈን መቻል አለበት። እሺ መሸፈን መቻል አለብን። እሺ ለምን ከዚህ በኋላ እናዳምጥም? አዎ ጋይስ ከዚህ በኋላ እናዳምጥም። ምንም አይነት ንፋስ በመሃላችን አይገባም። እና ደግሞ እኔም ደግሞ እስከዛሬ ፎቶ ይበጣጣስ ከፈለገ ፎቶ ችግር የለብኝም። የፎቶ ችግር የለብኝም። ሲጀምር አንድ ነገር ንገርሽ መዲና ችግር ታስጠፋልሻለች። ችግር የለም ግን አንቺ ከዚህ በኋላ ደግሞ እንደማይለመድብሽ እርግጠኛ ነኝ። ይሄ እንግዲህ እንጃ አላውቅም ግን ታይ ቢጋም እንደዚህ ልንገርሽ ማሬ ለሄርሜላም ተቆርቆረሽ ሩታን ታያት ለሃይሚንም ታያት ስለማንም አይመልከትሽም። ዛሬ እኮ እሱን እኮ ነው ሁላችንም የተለያዩ ዲስ ነን። የሄርሜላ ለብቻ ናቸው የሩታ ለብቻ ናቸው። ሃይሚ ይቅርታ ጠይቂ ድጋሚ ይቅርታ ልጠይቅ እንዳጠይቂ ማንንም ይቅርታ ጠይቅሽ አይደለም እኔ ይቅርታ አይደለም እየጠየቅሽ አለው ይቅርታ ሳይም ለፈጣሪ ሰተን እንተዋለን። ግን ቀሽናቸው ይቅርታ ካልሻቸው እናሽ ነው የሚቀዝኑብሽ። ይቅርታ የሚባል ነገር እንዳትይ እሙዬ ትናንትና ብያታለሁ። ሲጀመር እንዳትይ እኔ ይኸው ታውቂኛለሽ መሰለኝ። ዝም በይ ይወቁኝም ትወቂኝም አትወቂኝም አላቅም። ይኸውልሽ ለሚዲያ አዲስ ልትሆኝም እናትሆኝም አላቅም። እየገባሽ መዲ እምባሽን እንዳያዩብሽ። በዛ ላይ ደግሞ ይቅርታ እንዳትይ ባናታቸው ይተከሉ። እሺ ጠቅናና ባናቱ ይተከል። እሙዬ ምን መሰለሽ ተናገሩናሉ የሃይሚን ደጋፊ ሃይሚ እንደዚህ ያደረገች ብዬ ቪዲዮ ሰርቼ ነበረ። በኦሮምኛ እነሷን ይቅርታ ጠይቃለች። የሃይሚ ደጋፊ ደግሞ እኛን ንቀት ነው እንዴ እኛን ስለናቀች ነው እንዴ ይቅርታ ማጠይቀን ብለው የነዛ ቪዲዮን ያላጠፉትም ኢንቲሳር አስጠፋቸዋለሁ ይቅርታ ጠይቂ ስላለችኝ ነው ይቅርታ የጠየቁት። እንደውም ባሰባቸው ጠይቂ እሙዬ ባሰባቸው እኔ ቆይ ስሚኝ እሙዬ ያልተረዳሽ ነገር አለ። እሙዬ ያልተረዳሽ ነገር አለ። እኔ ላስረዳሽ ማለት ነው። እስቲ ጋር ምን እንዳታውቃለች እሙዬ ኢንቲሳር ናት እኮ ይቅርታ ጠይቂ ብላ አስጠየቀችው የፍቅር ኦዲየንሷን ማለት ነው። አንቺ ያልተረዳሽ እሙዬ እኔ ላስረዳሽ እኔ ነኝ አይደል ጥፋተኛ ይቅርታ ነው ምንድነው የምትጠይቀው? ሰርፕራይዝ አይደል እንዴ? ይቅርታ ያስጠየቀ መንግስት የሰደበሽ ቆይ እንዴ መንግስት የሰደበሽ አዳምጪኝ። እኔና አንቺ ተናገርና ማለት ነው። አንዴ ላውራሽ አዳምጪኝ። እኔና አንቺ እናውራ፣ ሌሎቹ መሀል እንዳትገቡ። እሙዬ ግን ካንቺ ጋር ማውራት ፈልጋለሁ። አዳምጪኝ በትክክል ማለት ነው። አንቺ እናቴ ነሽ፣ ታላቄ ነሽ፣ እንደማመጥ ይኸውልሽ የሩታ ኦዲየንስ የራሱ የቻለ ያለ አይደል? የሄርሜላ ኦዲየንስ የራሱ የቻለ ያለ የፍቅርም የሁሉም እንደዛ የቻለ ኦዲየንስ አለ። የራሷ ኦዲየንስ ትታ ለምንድነው ዘላ መታ ኦዲየንስ ላይና እኛ ምን ደግፈው ሰው ላይ ቪዲዮ ትሰራለች? እሺ መስራት አልነበረባትም። ይሄ አንድ በይ። ፍቅርንም እንደዛ መስራት አልነበረባትም። እሷ ችግር የለም እኮ ሀሳቧን እየሰጣችሁ፣ ግን ሄርሜላን ይዛ ነው መጓዝ የነበረባት እንጂ እኛ ያለን ሩታ ላይ ቪዲዮ መስራት፣ ሩታ መስደብ፣ ፍቅርን መስደብ ምን ማለት ነው? እሺ እሷ በተናገረችው ንግግር እየመለሱ አይደለም እንዴ? ምን አመጣችሁ እናንተ? ምን አመጣችሁ? እኔ ካንቺ ጋር ነው ንግግር ያለው እንደዚህ የምትደንስ ማለት ነው። ሙሉ ቁጭ ብዬ ከነበረሽ ልንገርሽ እኛ ማለት ነው ለማንም አንሸነፍም። አንድ ነገር ልንገርሽ ከዚህ በኋላ ደግሞ ማለት ነው ለምመልሰው መልስ ደግሞ እንድትሰጪኝ ነው የምፈልገው መልስ። ገባሽ አይደል? የሄርሜላ ኦዲየንስ ሄዳ ለምንድን ነው መታ ሩታ እንዲህ ናት ሄርሜላ የሩታ ቪዲዮ እየሰራን እኮ ነው። እኛ ለምን እሙዬ እየሰራች አይደል እንደ ለምን አላወራችሁም? ደካማ ወንድ ናችሁ ሲል ተናገሩኝ። እኔን ደክመውኝ በግደካማ በሌሳንኬት መዲና ወላሂ ላዝም ረቢን ተክችኩን አርጉ በሌሳንኬት ምክንያቱም ኦዲየንስ
የሄርሜላ ደጋፊ ማለት ነው። የራሳቸው ማንነት ደብቆ አይደል ሩታን የዘቀዘቁ። ስለዚህ እንደዚህ ሄርሜላ ነው የዘቀዘቁ። መዲና ትክክል አላደረገችም። ትክክል እንዳደረገ ሰው ቆማችሁ አትፍረዱ። አንድ ነገር ልንገራችሁ። አያት ኦዲየንስ ናት እንደቢያንቺ ነው። አያት አንቺ ቶሻል አይደለ? ራሳችሁን ደብቀሽ ብለሽ ወላሂ ነው የምልሽ። ሁሉም ቦታ እየዘገዘቋት ነው ያለው አይደለ? እሷ ደግሞ በቪዲዮ ባትወጣ ኖሮ ሄርሜላ ነበር የሚዘገዝቋት። እኔ ልንገርሽ አይደለ? በማንም ጦስ ሄርሜላ ናት ሩታ ተዘገዘቀቻለች። ማንንም እየዘገዘቃችሁ እየበላችሁ ያለም ማለት ቪዲዮ ሰራለሁ ብፈልግ በፍቅር ቪዲዮ ሰራለሁ ብፈልግ በሁሉ ቪዲዮ መስራው ነው። እስቲ ወንድ የሆነ እንዳንቺ አስለቅሰኝ የተረጋገጠ ማለት ነው። ወይ ደግሞ ሞት ሲመጣ እንሞታለን እንጂ ማለት ነው። ዝም ትላላችሁ። ሩታን አሁን እኔ ሰድቤ ቪዲዮ ሰራለሁ። ምንድነው የምታደርግኝ? ሃዩ ታመጣላችሁ። እስቲ እንጂ ሚዲያ ብዙ ሰው ሩታን እየዘቀዘቀ መቻወራችሁ ለኛ መቻወራችሁ ሩታ እየተረገጠ ማን ይስማ አስቆማ ነው የሚሰራው እኮ ለኛ ገና እንደዚህ እያበላሽተን እየሰራን መቻወራችሁ እናንተ ፎቶ ስላገኛችሁ ዛሬ መቻወራችሁ ማለሽ እኛ ወደንሳቱ ማለት ነው። ልንገርሽ እኛ ወደንሳ ስለ ሩታ ማንነት አላወራንም። አንድ ነገር ልንገርሽ ሩታን ስትነኩ እንደማነካ እናንተ ታውቃላችሁ።